አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት። ለዚህ ቤት አዲስ ከሆናችሁ ሼር እና ላይክ እንዳይረሳ፣ አበረታቱን። ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ይብዛ ውድ ቤተሰቦች። ዛሬ የሚያሳዝን ነው፣ በጣም ነው። ብዙዎቻችን ወደ መጣውበት ቪዲዮ ስገባ ብዙዎቻችን ያንቾ ውጤት ከተቀየረ ሂሳባችን እናነሳለን ከላስ አንከታተልን ብለን ብዙዎች አውርተናል። ብዙዎች በኮሜንት ጥረት አርግተናል ነበር። ግን የእውነት እንደኔ እንደ ዛሬ አንጀቴ የተንፈሰፈሰ ነገር ቢኖር የሀኒቾ እንትን መቀየሩ ነው ማለት ነው። የሀሴት ናት ኢግሪም ናት የምትለው እሷ መጀመሪያ ውጤቱ እስከምንነገር ድረስ እንዴት እንደሚያረጋት ሁላችንም አይተናል። ያንቾ ደግሞ የወርዘሮ እናት ደግሞ በጣም ደስታቸው ነሷቸዋል። ያ ምንድነው እነሱ በጣም የሚፈልጉት ሀና ልጃቸው እንደመሆኗን ዘርዝ ወይዘሩት ልጅ እንደሆነች ውጤቷ ቤተሰቧ እንዲገኝላት። ግን ይሄን ሁሉ ያደረገች ባዩሽ ናት። ብዙ ብር ከፍላ ነው። ውጤቱ ከተቀየረ ሁላችንም አንፈልግም ብለን ብዙ ነገር አውርተናል። ግን ያ ነገር አልቀራም። ውድ ቤተሰቦቼ በጣም ነው ያሳዝነኝ። በነገራችን ላይ በጣም አሳዝኖኛል። አሳዘነችኝ ሀኒቾ ማለት ነው። በጣም አሳዘነች። ድንቡሽ ቡሽዋ ማለት ነው። እኔ በነገራችን ድራማ መሆኑ ራሱ ረሳሁት ማለት ነው። ድንግ እንትን ነው ያለኝ። በጣም ነው ያሳዘነችኝ ማለት ነው። ዛሬም ድጋሚ አዝናለች። እሷ ሁሌም ያ ልቧ በተሰበረበት ልቧ እየተሰበረ ነው ያለው። ሀኒቾን የምትወዱት ላይክ እና ሼር እያረጋችሁ ሰብስክራይብ እያረጋችሁ ቤተሰብ አድርጉኝ፣ አበረታቱኝ ቤተሰቦቼ። በጣም ወዳችኋለሁ። ስለምታደርጉን ትብብር ደግሞ አመሰግናለሁ ማለት ነው። ግን ዛሬ በጣም አዝኛለሁ። ሀኒቾ ዶክተር ደግሞ ይሄን ነገር በዶክተሮች ዙሪያ ደግሞ ቢንመጣ ማለት ነው። ዶክተር ማለት የሰው ህይወት ነው። ዶክተር ደግሞ ያለውን ነገር ተናግሯል። በራሱ ህይወት እንደመጣ በመሳሪያ እንዳስፈራሩት በፍቅረኛው መተው ያውም ህይወት ነው፣ ያንቺም ህይወት ነው። ግን አያችሁ ለራሳችሁን የማታደርጉን ነገር በሰው ላይ ማድረግ ለምን አስፈለገ? አሁን ዶክተር ማለት ነው የራሲ የማትወደው ነገር በሀኒቾ ላይ ማድረግ ለምን አስፈለገ? እውነት ናት መቼም ቢሆን ማለት ነው። ግን ዛሬም እንደለመደች በጣም አዝናለች። ማዘኗ አልቀረም ማለት ነው። ቤተሰብ ሁላችንም አስጠልቶናል። ድራማው ራሱ እንዳልነው ማለት ነው። ብዙዎቻችን ሰብስክራይቡን እናነሳለን፣ አናይም፣ አንከተልም እያልን ነበረ። ያለው ነገር የፈሩት ደረሳ፣ የጠሉት ወረሳ ነው እንደሚባል የፈራ ነው ደረሰብን፣ የጠላ ነው ሆኖ ማለት ነው። ምክንያቱም ሀኒቾ ልታዝንብን ሁላችንም አንፈልጋትም። እቻ ደግሞ እርግቤ የምትባል የተረገመችው ማለት ነው ባዩሽ ጋር ማለት ነው። ወይዘሮት ሚላትን ማጣላትን ከሀኒቾ ጋራ ማለት ነው። ሀኒቾ ምንም ብታደርጋት ደግሞ እውነትን ያዘዘው መቼም ደግሞ ወዳ እንትን አይልም ማለት ነው። እውነት መቼም ቢሆን አትለወጥም። ግን ለጊዜዋ ውሸት ትልቅ ሆነ። አያችሁ በገንዘብ ማን ሁሉም ነገር ማድረግ እንደሚቻል እናውቃለን። እኛ በሀገራችን እኮ ገንዘብ ያለ ሰው የሰውን ህይወት አጥፍቶ ገድሎ የሰውን ህይወት አልባ አድርጎ የራሱን ህይወት እየኖረ ያለበት ሀገር ላይ ነው ያለነው። እንኳን የስ ድራማ ነው። ድራማ መሆኑን ራሱ ረሳሁት ማለት ነው። መሆኑን ራሱ ረሳሁት አንዳንዴ ማለት ነው። አንዳንዴ በእናንተንም ድራማዎቹን እየተከታተልኩ በቃ መጥፎ ቦታ ሲደርሰው በቃ በጣም ነው እንትን የሚለኝ። ድራማ መሆኑን ራሱ ረሳለሁ ማለት ነው። ያ ምንድነው እንደዚህ ማድረግ የለም አልነበረብህም ዶክተር ማለት ነው። ያለ ነገር ቤታችሁ ተዘግቷል። ቤታችሁ ሄዳችሁ ነው ማንበብ አለባችሁ፣ ውጤቱን ማየት አለባችሁ እያልክ እዚህ ማንበብ አትችልም ወይ ብላ
እየተንቀጠቀጠች ነበረች እርግብ የምትባለው ማለት ነው። ግን ብትንቀጠቀጥም ያው ተሳክቶላታል። እሷ ያው ብር ማያደርግ ነገር የለም ማለት ነው። ያቺው ቤተሰብ በብር ማታደርጉት ነገር የለም። የሰውን ህይወት አጥፍታችሁ በቃ እንደፈለጋችሁ የምትኖሩበት ሁኔታ ነው አሁን ያስተማሩን ማለት ነው። ይሄ እኮ በጣም የሚያስጠይቅ ነገር ነው የተደረገው። ግን ያሳዘነችኝ እኔን ሀኒቾ ነች ማለት ነው። ሀኒ የኔ ቆንጆ ማለት ነው። አይዞሽ፣ ሁላችንም አንቺን ነው የምንወድሽ፣ አንቺን ነው የምንከተልሽም የምንወድሽም ማለት ነው ቆንጆ። ስለዚህ አሁንም ቢሆን ነገም ዛሬም ቢሆን እኛ እንትን ምንላት እሷን ስለሆነች ግን ትክክል አልሰራችሁም ማለት ነው። ሁሌም ምንላችሁ ማለት ነው ትክክል ምንም አልሰራችሁም። ይሄ ነገር የማይሆን ነገር ነው ያደረጋችሁ ማለት ነው። ዶክተሩም የማንጠብቀው ነገር በራስ ባንተ ቦታ የማይሆን ነገር ነው ያደረከው ማለት ነው። ምክንያቱም አንድ ባለሙያ የራሱን ባለሙያነትን እስከዛ ላቂ ድራማም ቢሆን ማለት ነው። አሁን በድራማ ዙሪያ ብንወስድ ደግሞ ዶክተሮች እንዴት እንደዚህ እንደሚያደርጉ ነው ትምህርት የወሰድ ነው ማለት ነው። በቃ አንድ ሰው ብር ሰጥቶ አንድ ሰው ታሞ ቢገባ የሞት መድኃኒት ሲጠብበል ሰጣቸዋል ማለት ነው። ግን በጣም ሀኒቾ ነች ያሳዘነችኝ ቤተሰቦች። ሁላችሁም ደግሞ ልባችሁ እንደተሰበረ እናውቃለን፣ ኦዲየንሶች ማለት ነው፣ ተከታታዮች። ምክንያቱም ሀኒቾ በጣም ሁላችንም ስለምንወዳት ማለት ነው። የምትወደት ቆንጂዬ ውድ የሆነች ናት፣ ጣፋጭ የሆነች ልጅ ናት እና ሀኒቾ አብሽሪ እልሻለሁ እኔ ቆንጆ፣ አይዞሽ፣ ሁሉም ለበጎ ነው። ይህም ቀን ያልፋል። እንደሚያልፍ ደግሞ አይዞሽ። ዛሬ ልብሽ ቢሰበር ደግሞ ነገ እንደሚመለስ አታስቢ እልሻለሁ። እሺ ቆንጆ እና ቤተሰብ ላይክ ሼር ያረጋችሁ ቤተሰብ ሆኖ ማለት ነው። ቤተሰቦቼ አበረታቱ ማለት ነው፣ ሁላችሁም ማለት ነው እና ላይክ ሼር እያረጋችሁ አበረታቱን። ገባ እያላችሁ አብሮነታችሁ እንዳይለይ እላለሁ። ቤተሰብ አብሮነታችሁ መቼም መለየት የለብንም እላለሁ። ውድ ቤተሰቦቼ ለምታደርጉኝ ትብብር ደግሞ እጅግ አድርጌ አመሰግናለሁ። ከልቤ ነው ማመሰግናችሁ። ሁሌም አብሮነታችሁ አብሮ ስለሚኖር ከልብ ነው ማመሰግናችሁ። አሁንም ደግሞ አብሮነታችሁ ይቀጥል። በላይክ ሼር እያረጋችሁ ሰብስክራይብ እያረጋችሁ የሰው ማደግ ደግሞ ደስ የሚያስደስታችሁ ማለት ነው እና የሀኒቾ ሀዘን ያሳዘናችሁ የሀኒቾን ደስታ የምትፈልጉላችሁ ይህንን ቤት እድግ አድርጉኝ ማለት ነው። ግን የእውነት ነው ማለት በጣም ነው ያዘንኩት። ድራማ መሆኑ ራስራሳው ርስኪ ያለው ምክንያቱም በጣም ያሳዘነችኝ ማለት ነው። እውነት ነው። በጣም የሚታሳዝንም ልጅ ናት። ሁሉም ይሳሳላታል ማለት ነው። ማያሳሳላት አለ ማለት ነው። ሁላችን ነው የምንሳሳላት ማለት ነው። ግን አልተሳካም። የፈራነው ደረሳ፣ የፈሩት ደረሳ፣ የጠሉት ወረሳ እንደሚባል ነው የተደረገው ዛሬ ማለት ነው። የእውነት በጣም በቃ አሳፋሪ፣ በዶክተሮች የማይጠበቅ ነገር ነው ያደረከው ማለት ነው። በጣም አሳፋሪ ሁኔታ ነው የተደረገው። አስሬ ድራማም ቢሆን ማለት ነው። ለምን ይሄ ነገር አንዳንድ ነገር ድራማም ቢሆን አንዳንድ ነገር ያው ያለችን ነገር እንትን ብትሉ ጥሩ ነበረ። ግን ሀኒቾ በማዘኗ ሁላችንም ኦዲየንስ ሀዝነናል። የፈራ ነው አልቀራም። ያቿ ደግሞ በደስታዋ እንደ እየቦረቀች ሀና ደግሞ በቃ በጣም ሀያቷ ደግሞ ምንም ያቿ እርግቤናስ ክርግቤናስ የምትባለው ማለት ነው። ስሟ ጠፋብኝ። የምትፋባት እሷ መቼም ከዛ እሷ ምንም ብታደርገው ምንም በቃ ሀሴት ምንም ብታደርገው አልመሰላትም ማለት ነው። ምክንያቱም እሷ የምትፈልገው በጣም ተወዳታለች ሀኒቾን። ሀኒቾ በጣም ነው የምትወዳት። ደግሞ ሀኒቾ በእንትን የተነሳ ራሱ
ያስታውቃል ማለት ነው። ቤተሰብ በጣም ያስታውቃል። እውነት ነው የምላችሁ። ሀሴት እንኳን ምንም የምትገናኝ ነገር የለም፣ ግን ሀኒቾ የምትመሳሰለው ነገር አላት ማለት ነው። ግን ምን ይደረጋል? ገንዘብ ማይደርግ ነገር የለም። ብር ካለ ከሰማይ መንገድ አለ የተባለው ታውቆ ማለት ነው። ብር ካላችሁ የማንንም ህይወት መቀየር ትችላላችሁ። የማንንም ህይወት ማጥፋት አጥፍታችሁ መራመድ ትችላላችሁ ማለት ነው። ሱብሃንአላህ በጣም ያሳዝናል። ቤተሰብ እላችኋለሁ። ውድ ቤተሰቦቼ የምወዳችሁ የማከብራችሁ፣ እንደ ዛሬ ያዘናችሁ ካላችሁ እኔ በጣም ነው ዛሬ ያዘንኩት ማለት ነው። ከልብ ነው ያዘንኩት። ምክንያቱም የማይሆን ነገር ስለተደረገ ማለት ነው። የማይሆን ነገር ነው ያደረጋችሁ እና እላችኋለሁ። ይህንን ቤት ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ ሆኖ ቤተሰቦቼን እጅግ አድርጌ አመሰግናችኋለሁ። ቤተሰቦቼ እስኪ ላይክ እና ሼር እያረጋችሁ 1000 ያስገቡኝ ማለት ነው። እስኪ 1000 ዋንኬ ናፈቀኝ። ስንት ዋንኬ የነበረኝ ሴትዮዋ ዛሬ ደግሞ አንድ ዋንኬ ናፈቀኝ እላችኋለሁ። እናንታችሁ ደግሞ ከጎኔ ከሆናችሁ ዋንኬ ቅርና 10 ኬም ታስገባላችሁ ማለት ነው። እና ከልብ ነው ማመሰግናችሁ። ለዚህ ቤት አዲስ ከሆናችሁ ሼር ላይክ ያረጋችሁ ቤተሰቡ ነው። በሌላ ቪዲዮ ደግሞ እንገናኛለን። በላይክ በሼር በሰብስክራይብ እየገባችሁ ሁሌም አብሮናታችሁ እንዳይለይ ይላለሁ። ስለነበረን ቆይታ ደግሞ እጅግ አድርጌ አመሰግናችኋለሁ። ጀዛኩሙላሁ ኸይር። ከልብ ነው ማመሰግናችሁ። ሰላምን፣ ፍቅርን፣ አንድነትን ለእናት ሀገራችን ኢትዮጵያ ይላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።